የዛሬን ዴይሊ ብሬዳችንን አውትዶር እናድርገው። ያው አንዳንድ ጊዜ ምግብ ቁርስ ኦር እራት ከውጭ ይበላል ማለት ቤት ውስጥ ሳይሆን ከቤት ውጭ ግቢ ውስጥ የቤት ጣራ ላይ ኦርዲኮሊት ቴራስ ጋር ማለት ነው። እና ዛሬም ዴይሊ ብሬዳችንን ባይዘው ስሙን እስካወጣለ ድረስ ዴይሊ ብሬድ ነው እንደምለው። ሜቢ ኢቭኒንግ ላይ ይለቀቅ ይችላል፣ ጠዋት ላይ ይለቀቅ ይችላል። ዛሬ ዴይሊ ብሬዳችን ስለ ሪሶርስ ሼሪንግ ነው። ሪሶርስ ሼርድ ቤኔፊቶቹ ናቸው። አይ ቲንክ አዲስ ሀሳብ አይደለም ግን ኢኖዊት ሌስ ዲስከስ አባውት እና ሪሰርች ሼር ስታደርጉ ኮስት ሚኒማይዝ ታደርጋላችሁ። እናንተ የማትጠቀሙበት ጊዜ ላይ ሌላ ሰው ይጠቀምበታል። እናንተ የምትጠቀሙበት ጊዜ ላይ ሌላ ሰው የማይጠቀምበት ጊዜ ላይ እናንተ ትጠቀማላችሁ። እነዚህ ሴቲንጎች በተለያዩ ካር ሬንታል ላይ ካር ሼርድ ኦነርስ አለ። ካር ሬንታል ዘ ሴም ቲንግ አለ ግን ቤስት እንትን አለ። ለምሳሌ መኪና አንድ መኪና እናንተ ኦን አድርጋችሁት እድሜ ልካችሁን ሪስፖንሲቢሊቲውንም ኢንሹራንሱንም ምናምንም የእናንተ ሆኖ ምናምን ከሚሆን በትልቅ ኢንቨስትመንት ኦን ከምታደርጉት ለብዙ ሰው ብዙ መኪኖችን ኦን ታደርጉና እናንተ ስትጠቀሙበት ብቻ ትጠቀማላችሁ። እንግዲህ እንደውም ካር ስለ አረኩት ነው እንጂ ሞቢሊቲ ብናደርገው ነው መኪናው ከናንተ 100-200 ሜትር ቢርቅ ሞቢሊቲያችሁን የሚጨምር በስኩተር ወይ በብስክሌት ከዛ ወደ መኪናው ከሄዳችሁ በኋላ ከመኪናው ደግሞ ተነስታችሁ በመኪናችሁ የትም ቦታ ትሄዱና በመኪናው የትም ቦታ ድሮፕ አድርጋችሁ መኪናው ትተውታላችሁ። መኪናው የሚቆምበት ቦታ ካለ ከተዋችሁ በኋላ ደግሞ እንደገና ሌላ ሞቢሊቲ ሲስተም ጠቅማችሁ ሙቭ ማድረግ ይሄ ነው አንዱ። ከዛ አንድ ምሳሌ ደግሞ ሬስቶራንት አለ። ለምሳሌ ፉድ ኮርት ትልልቅ ሞሎች ላይ ፉድ ኮርት አለ እና እዛ ውስጥ የተለያዩ ሬስቶራንቶች አሉ፣ ስቶሮች አሉ። ሰርቪንግ ኤሪያው ግን ሼር ያደርጉታል በጋራ። ስለዚህ አሁን አንድ ቴብል ቀን ሙሉ የ10 ወይ የ30 ሬስቶራንት ከስተመሮችን ሊያስተናግድ ይችላል። ይሄኔ ነው ሳይሉ ሪሶርስ ሼር አድርጉ፣ ኮስት ሚኒማይዝ ይደረጋል፣ ሪስፖንሲቢሊቲ ሼርድ ነው ኤቭሪቲንግ። ስለዚህ ኢትስ ኢዚ ማኔጅመንቱ ኢዚ ነው። ዋን ማኔጅመንት ማኔጅስ ኤቭሪቲንግ ዘ ሴም ቲንግ ማለት ነው። ዩ ዶንት ኒድ 10 ማናጀርስ ማለት ነው። እንደዛ እንግዲህ ሰርቪንግ ኤሪያው እንትን ለማድረግ ላይፍ ኢዚ ይሆናል። ስለዚህ ኢንቴግሬሽን ሚክስድ እና ደስ የሚል ፊል እንትን አለው። ስለዚህ አሁን በተለያየ ሀገር ያለን ደግሞ ሰዎች እንኖራለን። ኢትዮጵያ ውስጥ፣ አሜሪካ፣ ዩኬ፣ ቻይና፣ ሆንግ ኮንግ፣ ኖርዌይ፣ ጀርመኒ ምናምን ያለን ሰዎች አለ። እነዚህ በሙሉ ሪሶርስ ናቸው። የሬዚደንስ ራይቶቻችሁ ሪሶርስ ናቸው። የሲቲዝንሺፕ ራይቶቻችሁ ሪሶርስ ናቸው። ከነዚህ ጋር ተያይዘው የሚመጡ ጥቅሞች አሉ፣ ኦብሊጌሽኖች አሉ እና እነዚህን እንዴት አድርገን ነው ለምሳሌ ዱባይ የሚኖር አንድ ሰው የዱባይ ራይቱን አሜሪካ ካለ ሰው ጋር እንዴት አድርገው ነው ኤክስቼንጅ ማድረግ የሚችለው? ሴም ቲንግ ኢትዮጵያ ያለና ዱባይ ያለ፣ ቻይና ያለና ሆንግ ኮንግ ያለ አንድ አሜሪካ የሚኖር ሰው ኢፍ ሂ ካን ወርክ ቱጌዘር ኦር ኢንቴግሬትድ የሆነ ኮኦፕሬት የሚያደርግ ከሆነ ሂ ካን ሃቭ መልቲፕል ኢንዳይሬክት አክሰስ ይኖረዋል ሪሶርስ ማለት ነው። ስለዚህ እስኪ የተለያየ ስራ ላይ ያላችሁ ሰዎች የተለያየ ሀገር ላይ ሆናችሁ እዚህ ቦታ ነን እኛ አካባቢ እኔ ከተማ ላይ ዲስ ማች ይሄ ፖፑሌሽን ይሄን ያክል አበሾች አለን እንደዚህ አይነት ቢዝነስ ነው የምሰራው ብላችሁ ኮሜንት ላይ ድሮፕ አድርጉልኝ። እስኪ ሌትስ ሲ ዋት ዊ ካን ዱ ፍሮም ዛት። ያንን ሪሶርስ እንዴት አድርገን ሼር አድርገ ነው ፕሮዳክቲቪቲ እና የቢዝነሳችን ኤፊሺየንሲ እንዴት እንጨምረዋለን የሚለውን ነገር እንድናይ የሚያስችል አዲስ ሀሳብ ልናወጣበት ስለምንችል ሼር ሚ አይ ዊል ኦርኬስትሬት ዲስ ዋን ኤንድ የዛሬ ዴይሊ ብሬድ እዚህ አውትዶር ጓንዡ ቻይና ደስ የሚል ቦታ ነው። ሉክ ሃው ኢትስ ኢንጆየብል እና ዊል ሞር ቤኔፊት የምናገኝበት ከሆነ እንጠቀምበታለን ማለት ነው። እና ቴንክ ዩ መልካም ጊዜ